መድኃኒት እንዴት እንደሚሰራና በምን መልኩ ጤናን በተለይ ስኳር በሽታን እና ደም ግፊትን እንዴት አድርጎ ነው የሚያክመው፣ ጥቅሙ ምንድነው የሚል የበርካቶቻችሁ ጥያቄ ነው። እዚህም ስትመጡ ይሁን እንደዚሁም አንዳንድ በመለቃቸው ቪዲዮዎች ላይ እነኝን ጥያቄዎች ታቀርባላችሁና ዛሬ አጭር የዚህን መድኃኒት ጥቅሞች ባጭሩ ላሳያችሁ። ይህ መድኃኒት ከበርካታ ኢንግሪዲየንቶች የተሰራ መድኃኒት ነው። እነኚህ ይህንን መድኃኒት እንዲሰራ ያደረጉት ኢንግሪዲየንቶች ጥቅማቸው ምንድነው ወይስ ምንድነው የሚሰሩት? አለበለዛም እንዴት አድርገው ነው ስኳርና ደም ግፊትን የሚያስተካክሉት? አንደኛ የመጀመሪያ አንዱና ትልቁ ስራቸው እነኚህ መድኃኒቶች በባህሪያቸው የካርቦሃይድሬት ዳይጀሽን ወይም የካርቦሃይድሬት ልመትን ማዘግየት ነው። ምግብ ከበላን በኋላ ካርቦሃይድሬት ምግቦች በጨጓራና በአንጀት ይልማሉ። ያው ማንኛውም ምግብ ይልማል። ስለዚህ በዚህ ጊዜ ካርቦሃይድሬት የሆኑትን ምግቦች ዘግይተው እንዲልሙ ያደርጓቸዋል። የዚህ ምክንያቱ ምንድነው? በባህራቸው ሶሊብል የሆነ ወይም ሟሚ የሆነ ፋይበር ያላቸው ስለሆኑ ማለት ነው። በዛ መልክ የካርቦሃይድሬት ልመትን ያዘገያሉ። ልመቱ ዘገየ ማለት ቶሎ ወደ ደም ቧንቧ ካርቦሃይድሬት አይጎርፍም ማለት ነው። ሁለተኛ ስቴፕ 2 ብለን የምንለው ይህንኑ የካርቦሃይድሬት ምግብ የላመውን ካርቦሃይድሬት በአንጀታችንና በጨጓራችን የተሰለቀውን ካርቦሃይድሬት ዘግይቶ ወደ ደም ቧንቧችን እንዲገባ ያደርጋሉ። ስለዚህ ያዘገያሉ ማለት ነው። ምንን? ምጠት ሰውነታችን ካርቦሃይድሬትን እንዳይመጥ እንዲዘገይ ያደርጉታል። ስለዚህ የዚህም ባህሪ አላቸው ማለት ነው። ካርቦሃይድሬት በዝግታ ወደ ደም ቧንቧችን እንዲገባ የሚያደርጉበት ምክንያት ይሄው ያላቸው ባህሪ እነሱ ራሳቸው ካርቦሃይድሬቱን ወይም ስኳሩን እየለቀሙ እየመጠጡ የማዘግየት እንገልፍ የማድረግ ባህሪ ስላላቸው ማለት ነው። ከፍተኛ ፋይበር፣ ቪታሚን፣ ሚነራል ያላቸው በመሆናቸው ማለት ነው። ሶስተኛው የቆሽት ማነቃቃት ባህሪያቸው፣ ቆሽት ኢንሱሊንን እንድታመነጭ የማነቃቃት ባህሪያቸው ከፍተኛ ነው እነኚህ መድኃኒቶቻችን ማለት ነው። ለዚህ በቂ ኢንሱሊን በፍጥነት ቶሎ እንድታመነጭ ይቀሰቅሷታል ማለት ነው። ያ ባህሪ አላቸው። አራተኛው ስቴፕ ኢንሱሊን ወደ ደም ቧንቧችንና ወደ ሰውነታችን ወደ ሴሎቻችን ከደረሰ በኋላ ሴንሲቲቭ ሴሎቻችን ወይም ህዋሳቶቻችን ወይም ሰውነታችን ኢንሱሊን ሴንሲቲቭ እንዲሆን ወይም ኢንሱሊን ጠም እንዲሆን፣ ኢንሱሊን ፈላጊ እንዲሆን፣ ኢንሱሊንን የሚራብ እንዲሆን ሰውነታችን ያደርጉና ቶሎ ኢንሱሊን ወደ ሴሎቻችን እንዲደርስ ያፋጥናሉ ማለት ነው። ይሄንን በማድረጋቸው ምክንያት ስኳር ዝቅ ብሎ በደማችን ውስጥ እንዲደርስ ያደርጋሉ። እንደዚሁም የደረሰው ስኳር ደግሞ ሴሎቻችን በአግባቡ ተጠቅመውበት፣ ስለዚህ አጠቃላይ የስኳር መጠናችን ሰውነታችን የሚፈልገውን ያህል ስኳር እንዲሆን ያብቃቃሉ ማለት ነው። በመጨረሻም አምስተኛውና ትልቁ ባህሪያቸው እነኚህ መድኃኒቶች ኦክሲዳቲቭ ስትረስ ያደርጋሉ። ይሄ ማለት ምን ማለት መሰላችሁ? ኦክሲጅን በሰውነታችን ውስጥ በደማችን ውስጥ ሲመላለስ አንዳንድ መርዛማ የሆኑ ውህዶች በተለይ ስኳር በሽታ የሚያስከትለው ምረዛ የኦክሲጅን ሞለኪውልን ወይም ኦክሲጅን አተምን ይሻማል። ይሄንን እንዳይሆን ፍሪ የሆነ ኦክሲጅን በደም ቧንቧችን ውስጥ ነፃ ሆኖ እንድንቀሳቀስ እንዲሸራሸር ያደርጋሉ ማለት ነው። ይሄ ምን ይባላል? ጸረ መራዥነት ባህሪ አላቸው ማለት ነው። ስለዚህ ኦክሲዴሽን ተካሄደ ማለት ምረዛ ተካሄደ ማለት ነው። ኦክሲዴሽን እንዳይካሄድ ያዘገያሉ ወይም ሱፕረስ ያደርጉታል ማለት ነው። በዚህ ምክንያት ጸረ መራዥ ሆነው ያገለግላሉ። ይሄ ደግሞ በአጠቃላይ ቆሽታችንን የማጽዳት ኩላሊታችንን፣ ልባችንን፣ የደም ቧንቧችንን በማጽዳት በደንብ በቂ ምግብና ኦክሲጅን በሰውነታችን ውስጥ ተዘዋውሮ የስኳር መቃጠሉ ወይም ሜታቦሊክ ሂደቱ በደንብ ተፋጥኖ ሰውነታችን በቂ ስኳር አግኝቶ እንዳቃጥልና የስኳር ሌቨላችን የሚፈልገውን ያህል ደረጃ እንዲይዝ ያደርጋሉ። ደም ግፊትንም በዛው መልክ ሌሎችንም በዛው መልክ አስተካክለው ጤናችንን ይገነቡልናል። በአጭር ጊዜ በአሁኑ ሰዓት
እነኚህን መድኃኒቶች በመውሰድ በአጭር ጊዜ ደም ግፊትን አስተካክለው ሰዎች ያለ መድኃኒት እንዲኖሩ፣ በአጭር ጊዜ ስኳርን አስተካክለው ያለ መድኃኒት ሰዎች እንዲኖሩ የማድረግ ባህሪያቸው በዚህ ላይ የተመሰረተ ስለሆነ ይህንን ቪዲዮ ሸር አድርጉት፣ ላይክ አድርጉ፣ ኮመንት አድርጉ። ፎሎ ያላደረጋችሁን ደግሞ በደንብ ፎሎ አድርጉን። አድራሻችን መገናኛ ሲቲ ሞል ከደራርቱ ህንፃ መደዳ ወይም ስለሺ ህንፃ ጎን እንገኛለን፣ ወይም አትሌት መሰረት ደፋር ጎን እንገኛለን። እነኝህን አማራጮች ተከትላችሁ መደወል፣ መምጣት፣ መታከም፣ መዳን ትችላላችሁ ማለት ነው። ሐኪም መስፍን ነኝ። አመሰግናለሁ። መልካም ጊዜ